ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነምን ይሞሏታል ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲኦል ትገባለች? ሱረ ተውሂድ ስንማር የመጀመሪያው ገጽ የምናገኘው ላይ ጁዝ አልአወል ስትማር ቁ አንፉሲኩም ወአህሊኩም አናሩ ወቁዱአ الناس والحجاره የሚል የቁርአን ሱራ አለ። ሱረቱል በቀራ ነው ያለው። ግን ይሄ ወደ አማርኛ ስትተረጉሙ ቁ ጠብቁ ነው አንፉሲኩም ራሳችሁን ወአህሊኩም ቤተሰቦቻችሁን አናሩ ከእሳት ወቁዱአ الناس والحجاره ነገ የውመል ቂያማ ወይም በሲኦል የሰው ልጅና ድንጋይ ነው የሚያቀጣጥለው። አምላክ ሰነፍ ደራሲ አይደለም የሚችላል። ይሁላ ሰው ከሞተ በኋላ አይደለም ሲኦል የሚዘጋጀው ማለት ሲያብራራ እንዴት መሰለህ እምነት የሚለው ነገ ጀሃነብን ወይም ሲኦልን በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራው እስካሁን የሞቱት እየተቀጡ ነው ወይ በየጠየኳቸው እንደ ስራቸው ይቀጣሉ እንዴ በሰው ልጅና በድንጋይ ነው ማቀጣጥለው ለይል እንደዚህ ነው ቁርአን ላይ ከዛ ከመስጂድ ሸይጣን ነሽ ነው አትፈላፈይ ከእስልምና ያስወጣሻል ኩፍር ይጥልሻል ምክር ብቻ ነው እንጂ መልስ አይደለም። ሌላኛው ላይ ስንሄድ ለይሰ ከሚትሊ ሸይአ የሚል ቁርአን አንቀጻል ሲደሞ ወደ አማርኛ ሰው ማንንም በምንም በጭራሽ አይመስልም ማን አላህ እሺ ማንንም በምንም በጭራሽ ካልመሰለ የለም በምንም በማንም በጭራሽ የማይመስል አካል ለሰግድለት አይገባም ስለሌለ ለምን ሰግዳለሁ ለምን ጾማለሁ ጾሜንስ የሚልይ ስግደቴን የሚልይስ ማን በእስልምና ሴት ልጅ ላይ የሚያደርሰው ተጽዕኖ በጣም ነው የሚገርመኝ ለመናገር እንዴት ማለት ሴት ልጅ 4 ማግባት አትችልም ወንድ ልጅ ግን 4 ያገባል ሪሊ አዎ 4 አንተ 4 ሚስት የማግባት ነው ሙሉ መብት ነው ያለ ወንድ 4 ማግባት ይችላል ሴት ግን 4 ማግባት አትችልም እሺ ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል 4ቱም ጋር ይሄዳል ይሄ ደግሞ ዝሙት ነው ለአንቺ 4 ማግባት ፈልግ ነበር በጣም ነው መጣለው አባቴ 2 ሚስት ነው ያለው ኦኬ አንቺ መጣዩ ሴቶች 4 ማግባታቸውን አለማግባታቸው ሳይሆን ዝሙት ለምን ይስፋፋል ወንዶች እንዴት ከበላያችን ላይ ሌላ ሴቶች ይጨማምራሉ ሌላ ሴት እንዴት ያገባሉ እናቴ ለአባቴ ሁለተኛ ሚስት ናት እሺ አባቴ ሌላ ሚስት አለው እሺ በአፋር ባህል አክሱማ የሚባል ነገር አለ ያክስተ ልጅ ነው የሚደሩት በስምና ማለት ያጎቴ ልጅ ማግባት ይፈቀድልኛል አይደል ያባቴን የእህቱ ልጅ ወይም የእናቴን የወንድሟ ልጅ ማግባት ይችላል ዝምድናው እዛ ጋር ያበቃል ወደ ቤተ ክርስቲያን ስትመጣ ግን 7 ትውልድ የመቁጠር ግዴታ አለበት ማጋባት አይችልም ይሄኛው ግን ያጎቴ ልጅ ያገባሁት ማለት ወንድምነቱ ረከሰ ከወንድምነቱ ይልቅ ይሄኛው ስጋዊ ነገር ያለ ስለዚህ ስለምና ላይ ዘመድ ይገባል ከዛ ላይ ደግሞ አንድ ወንድ 4 ሴት ያገባል ከአራቱም ይወልዳል እንግዲህ አስበው ዝሙት ኃጢያት ነው የሚለው እምነት ያ ነው ሴት ልጅና ወንድ ሰላም እንዳይባባል እንኳን ያገደው እሱ ነው የእስልምና እምነት ወንድና ሴት ሰላም እንዳይባባል ሀጅ ነብይ ነው ወይም ወደ ወሲብ ይገፋፋሉ በተነካኩ ቁጥር ብሎ ነው የሚከለከለው ግን 4 ሚስት አግባ ብሎ በተዘዋዋሪ ደግሞ እምነቱን ሽፋን አድርጎ ሸሪዓውን ሽፋን አድርጎ ዝሙትን ይፈቅድላቸዋል ሶ በጣም ነበር መጣል ይኖንቶና ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም እኔ የትኛው ቃልቻ ወይም የትኛው ቃዲ እንደሚያስራቸው አላውቅም የህትማማች ልጆች የወንድማማች ልጆች ሲጋቡ ሸሪዓው ይፈቅዳል ነው የሚለው ሶ ሐላል ነው እኔ ይሄ ነገር በጣም ነው የምጠላው ስለ ውርስ ሲነሳ ሴት ልጅ አንድ እጅ ነው ታገኝ የሚለው ወይም በፐርሰንት ስንሰራ 25% ወንድ ልጅ 75% ለምን እኔም ጥያቄ እሱ